ሰላም ውድ የኤቲቲዩብ ተመልካቾቻችን እንዴት ሰነበታችሁ? አሁን በዚህ ቪዲዮ ይዘንላችሁ የመጣነው በዓለማችን ያሉ 5 ትላልቅ ዓለምን የተቆጣጠሩ የጦር መሳሪያዎችን ነው። ሁሉንም አንድ በአንድ በዚህ ቪዲዮ እንቃኛለን። ተከታተሉን። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግዎን እንዳይረሱ። በየጊዜው የምንለቃቸውን አዳዲስ ቪዲዮዎች እንዳያመልጠው የደወል ምልክቷን ይንኩ። ይህ ኤቲቲዩብ ነው። с земли быстро увеличился в объеме. Через несколько секунд после взрыва диаметр пылевого столба составлял около 10 километров. ትሳር ቦምብ ለአርዲኤስ 220 ሃይድሮጅን ቦምብ ቅጽል ስም ነው። እስከ ዛሬ ከተነደፉት የኒውክሌር መሳሪያ ሁሉ እጅግ ኃይለኛ ነው። ራሽያ ሰራሽ ቦምብ መጀመሪያ ላይ 100 ሜጋቶን ቲኤንቲ ኃይል እንዳለው ይታሰብ ነበር። ይሁን እንጂ በጨረር የመያዝ አጋጣሚያቸው ከመጠን ያለፈ ከመሆኑም በላይ በከባቢ አየር ውስጥ የሚንቀሳቀሱ ቅንጣቶች በመሰራጨታቸው ኃይሉ በግማሽ ቀንሷል። ሁለት ቦምቦች ተገንብተዋል። አንዱ እውነተኛ፣ አንዱ ኮፒ። ቦምቡ 27 ኩንታልና 8 ሜትር ርዝመት ያለው ነው። ይህ ቦምብ በጣም ትልቅ ከመሆኑ የተነሳ በዘመኑ ከነበሩት ቦምብ ጣይ አውሮፕላኖች ሁሉ ትልቁ እንኳን ሊይዙ አልቻለም። በዚህም ምክንያት ቦምቡ አጣጣሉ ላይ አንዳንድ ለውጦች ተደርገዋል። ቦምቡ ከ10.5 ኪሎ ሜትር ከፍታ ላይ ተወርሮ ከመሬት 4 ኪሎ ሜትር በላይ ፈንድቶ ነበር። በዚያን ጊዜ የተፈጠረው የእሳት አደጋ ፍንዳታ 8 ኪሎ ሜትር ስፋት ያለው ሲሆን ፍንዳታው ከተከሰተ በኋላ የተፈጠረውን ጉዳይ 65 ኪሎ ሜትር ከፍታ፣ ከታች ደግሞ 40 ኪሎ ሜትር ያህል ስፋት አለው። በቦምቡ ዙሪያ 35 ኪሎ ሜትር ዲያሜትር ያለው አካባቢ በሙሉ ወድሟል። ወደ ወታደራዊ አገልግሎት ገብቶ አያውቅም። በወቅቱ የሶቪየት ኃያልነትንና ቴክኖሎጂ ማሳያ ብቻ ነበር። ሁለተኛ፣ ካስትል ብራቮ። ካስትል ብራቮ ዩናይትድ ስቴትስ ለመጀመሪያ ጊዜ የቴርሞኒውክሌር ሃይድሮጅን ቦምብ የሞከረችበት ሙከራ ነበር። ሙከራው የተካሄደው መጋቢት 1 1954 ዓ.ም በማርሻል ደሴቶች በምትገኘው በቢኪኒ አቶል ነበር። ፍንዳታው ያስከተለው ቀጥተኛ ውጤት የኒውክሌር ዝናብ ሲሆን ፍንዳታው ከተከሰተ በኋላ ወደ ደሴቲቱ የተመለሱትን የደሴቱ ነዋሪዎች መርዟቸዋል። በተጨማሪም የጃፓን የአሳ ማጥመጃ ጀልባ ሰራተኞች ላኪ ድራገንን መርዟል። ይህንን የኒውክሌር ምርመራ ማድረግ ደህንነትን በተመለከተ ዓለም አቀፍ ጥያቄ አስነስቷል። 16ኛው የኒውክሌር ቦምብ የሆነው አይቪ ማክ ቦምብ የዩናይትድ ስቴትስ የጦር ኃይሎች የሃይድሮጅን ቦምብ ለመጀመሪያ ጊዜ የተፈተነበት ጊዜ ያመለክታል። ካስትል ብራቮ በዩናይትድ ስቴትስ የጦር ሰራዊት የኒውክሌር ምርመራ 15 ኤምቲ የተሻለ ውጤት አስገኝቷል። ካስትል ብራቮ በዩናይትድ ስቴትስ እስከዛሬ ከፈነዱት የኒውክሌር ቦምቦች ሁሉ እጅግ ኃይለኛ ነበር። በ15 ሜጋቶን ኃይል ከ4 እስከ 6 ሜጋቶን የሚበልጥ ኃይል አለው። ይህ መሳሪያ ከሌሎች ምክንያቶች ጋር ተዳምሮ በዩናይትድ ስቴትስ ታሪክ ውስጥ እጅግ ተምሳሌት የሆነው የራዲዮሎጂ መሳሪያ ነው። በኪሎቶን የተለካው ካስትል ብራቮ በሁለተኛው የዓለም ጦርነት ወቅት በሂሮሺማና በናጋሳኪ ላይ ከተጣለ ቦምብ በ1200 እጥፍ ይበልጣል። ሶስተኛ፣ ሊትል ቦይ ኤንድ ፋትማን። ትንሹ ልጅ ነሐሴ 6 ቀን 1945 ዓ.ም ከኤኖላ ጌ አውሮፕላን በጃፓን ከተማ በሂሮሺማ ላይ የተጣለ አቶሚክ ቦምብ ኮድ ስም ነበር። አውሮፕላኑ በዩናይትድ ስቴትስ የአየር ኃይል 393ኛው ቦምብ ጣይ ቡድን በኮሎኔል ፖል በረራ የተመራ ነበር። የጦር መሳሪያ ሆኖ ጥቅም ላይ የዋለ የመጀመሪያው አቶሚክ ቦምብ ነበር። ሁለተኛው ቦምብ በናጋሳኪ ላይ ከመጣሉ ከ3 ቀን በፊት ተጣለ። ይህ ቦምብ የተሰራው በሁለተኛው የዓለም ጦርነት ወቅት የማንሃታን ፕሮጀክት ክፍል ሆኖ ነበር። በሂሮሺማ ላይ የደረሰው የቦምብ ድብደባ በታሪክ ውስጥ ሁለተኛው ሰው ሰራሽ በሆነ መንገድ የኒውክሌር ፍንዳታ እንዲሁም በዩራኒየም ላይ የተመሰረተ የመጀመሪያው ፍንዳታ ነው። ወደ 600 ሚሊግራም የሚጠጋ ክብደት ወደ ኃይል ይለውጣል። ቦምቡ በ600 ሜትር ከፍታ ላይ ፈንድቶ ከ13 እስከ 18 ኪሎ ቶን የሚደርስ ቲኤንቲ የሚያክል አጥፊ ኃይል በማመንጨት ወደ 220 ሺህ የሚጠጉ ሰዎችን ገድሏል። ቀደም ሲል ዲዛይኑ ያልተፈተነው በወቅቱ ያበለጸገው ዩራኒየም እምብዛም ስለማይገኝ ነው። ፋትማን
ነሐሴ 9 1945 በጃፓን ናጋሳኪ ላይ የፈነዳው አቶሚክ ቦምብ ኮድ ስም ነው። ቦምቡ በዩናይትድ ስቴትስ ተጣለ። የፕሉቶኒየም ማዕከል ያለው ፍንዳታ አይነት ቦምብ ነበር። የቦምቡ ንድፍ በስላሴ አቶም ሙከራ ወቅት ከፈነዳው የመጀመሪያው አቶሚክ ቦምብ መሳሪያ ንድፍ ላይ ተመሳሳይ ነበር። ቦምቡ በግምት 21 ኪሎ ቶን ቲኤንቲ ኃይል ነበረው። ናጋሳኪ ኮረብታማ በሆነ አካባቢ ላይ ስለምትሆን በፍንዳታው ምክንያት በደረሰው ጉዳት በአንጻራዊ ሁኔታ ሲታይ ሜዳማ በሆነው በሂሮሺማ ላይ በደረሰው ጉዳት አነስተኛ ነበር። በናጋሳኪ በደረሰው የቦምብ ድብደባ 39,000 ሰዎች መገደላቸውና 25,000 ሰዎች መቁሰላቸው ተገምቷል። ከጊዜው በኋላ በሺዎች የሚቆጠሩ ሰዎች በፍንዳታው በእሳቱ ምክንያት በደረሰባቸው ጉዳት እንዲሁም በመቶዎች የሚቆጠሩ ተጨማሪ ሰዎች ለቦምቡ የመጀመሪያ ጨረር በመገለጣቸው ምክንያት በጨረር በመመረዛቸው ሕይወታቸውን አጥተዋል። ሁለቱም ቦምቦች የተነደፉት በሎስ አላሞስ ላቦራቶሪ ውስጥ ነበር። ይህ ድብቅ ላቦራቶሪ ዩኒቨርሲቲ ኦፍ ካሊፎርኒያ ይገኛል። አራተኛ ቢ-53 ኒውክሌር ቦምብ ኤምኬ ቢ-53 ዩናይትድ ስቴትስ በቀዝቃዛው ጦርነት ወቅት በ9 ሜጋቶን ምርት የሰራችው ከፍተኛ ምርት ያለው የቴል ሞኖክሊየር መሳሪያ ሲሆን ይህ በግምት ከ2.9 እስከ 3.4 ሚሊ ሜትር ዲያሜትር ያለው የእሳት ቃጠሎ የሚያስከትል ከመሆኑም በላይ በ20 ኪሎ ሜትር ርቀት ውስጥ ማንኛውንም ሰው ለሞት ይዳርጋል። በዩናይትድ ስቴትስ የኒውክሌር ጦር መሳሪያ ውስጥ እጅግ ኃይለኛ መሳሪያ ነበር። ይህ መሳሪያ በአሁኑ ጊዜ በንቃት ጥቅም ላይ አይውልም። የዚህ ቦምብ አምራች ኩባንያ የዩናይትድ ስቴትስ አቶሚክ ኢነርጂ ኮሚሽን በተለምዶ ኤኢሲ በመባል ይታወቃል። ይህ ድርጅት የዩናይትድ ስቴትስ መንግስት የአቶሚክ ሳይንስና ቴክኖሎጂ በሰላም ጊዜ የሚያከናውነውን እድገት ለማሳደግና ለመቆጣጠር በሁለተኛው የዓለም ጦርነት ወቅት ያቋቋመው ድርጅት ነበር። አራተኛ ቢ-53 ኒውክሌር ቦምብ ኤምኬ ቢ-53 ዩናይትድ ስቴትስ በቀዝቃዛው ጦርነት ወቅት በ9 ሜጋቶን ምርት የሰራችው ከፍተኛ ምርት ያለው የቴል ሞኖክሊየር መሳሪያ ሲሆን ይህ በግምት ከ2.9 እስከ 3.4 ሚሊ ሜትር ዲያሜትር ያለው የእሳት ቃጠሎ የሚያስከትል ከመሆኑም በላይ በ20 ኪሎ ሜትር ርቀት ውስጥ ማንኛውንም ሰው ለሞት ይዳርጋል። በዩናይትድ ስቴትስ የኒውክሌር ጦር መሳሪያ ውስጥ እጅግ ኃይለኛ መሳሪያ ነበር። ይህ መሳሪያ በአሁኑ ጊዜ በንቃት ጥቅም ላይ አይውልም። የዚህ ቦምብ አምራች ኩባንያ የዩናይትድ ስቴትስ አቶሚክ ኢነርጂ ኮሚሽን በተለምዶ ኤኢሲ በመባል ይታወቃል። ይህ ድርጅት የዩናይትድ ስቴትስ መንግስት የአቶሚክ ሳይንስና ቴክኖሎጂ በሰላም ጊዜ የሚያከናውነውን እድገት ለማሳደግና ለመቆጣጠር በሁለተኛው የዓለም ጦርነት ወቅት ያቋቋመው ድርጅት ነበር።